ትክክለኛ ሃይማኖት የትኛው ነው የሚለውን አሁን እናያለን። ስለ እስልምናም ከቁርአን ስለ ክርስትናም ከመጽሐፍ ቅዱስ ትክክለኛው ሃይማኖት የትኛው ነው የሚለውን እናያለን። መጀመሪያ ትክክለኛ ሃይማኖት ሊባል የሚችለው አንድ ሃይማኖት መቼ ነው የሚለውን እንመልከት። አንድ ሃይማኖት ትክክለኛ ሃይማኖት ነው ሊባል የሚችለው ከተሳሳትኩ ታርሚኛለሽ። እሺ ስምሽ ማን ነበር? ቴማን። እሺ ካልተስማማሽ ማነሳው ሀሳብ ይሄ አልተስማማኝም ማለት ትችላለሽ። አሁን የሆነ ሀሳብ ልናስቀምጥ ነው ወደ መረጃዎች ከመሄዳችን በፊት። አንድ ሃይማኖት ትክክለኛ ሃይማኖት ነው ሊባል የሚችለው በአምላክ ሲደነገግ በነቢያቶች ሲሰበክ ጊዜ ነው። ይሄ ያስማማሻል? አምላክ ራሱ ሲደነግገውና ነቢያቶች ከአምላክ ተቀብለው ሲሰብኩት ጊዜ ትክክለኛ ሃይማኖት ነው ማለት የምንችለው የዛኔ። አምላክና ነቢያቶች ዘንድ እውቅና ከሌለው ያ ማለት አምላክ ካላዘዘበት ነቢያቶች ካልሰበኩት ደግሞ ይህ ሃይማኖት ሐሰተኛ ሃይማኖት ነው። በዚህ እንስማማለን አይደል? በጣም ጥሩ። አሁን ፍትሃዊ ሆነን ከእያንዳንዱ ሁለቱንም እስልምናንም ክርስትናንም ከየመጽሐፉ እንመዝነው እስኪ ማንኛውን ነው በትክክል አምላክ የደነገገው የሚለውን እናያለን። ከእስልምና ጀምር። አምላክ አላህ ሱብሓነሁ ወተዓላ ለመሆኑ ሙስሊሞች ሁኑ ብሎ አዟል፣ ደንግጓል እስልምናን ሃይማኖት። ልክ እንዲሁ ነቢያቶች በቁርአን ላይ ሙስሊሞች ሁኑ ብለው አዘዋል፣ አስተምረዋል የሚለውን እንመለከታለን። አዎ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ እስልምናን ሃይማኖት ቃል በቃል ደንግጎታል። ልክ እንዲሁ ደግሞ ሙስሊሞች ሁኑ ብሎ አዟል። ነቢያቶችም ልክ እንዲሁ ሙስሊሞች ሁኑ ብለው አዘዋል። ነቢያቶች ራሳቸውን እኛ ሙስሊሞች ነን ብለው ገልጸዋል። ማስረጃ አላህ ስብሓነሁ ወተዓላ በሱራ አሊ ዕምራን ምዕራፍ 3 ቁጥር 19 ላይ ምን ይላል? ኢነ ዲነ ዒንደ ላሂ ልእስላም ይላል። ትክክለኛው ሃይማኖት ከእኔ ከአምላካቸው ዘንድ እስልምና ሃይማኖት ብቻ ነው እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ስብሓነሁ ወተዓላ ምን ይላል? በሱረቱል ማኢዳ ላይ ወረዲቱ ለኩም ልእስላመ ዲና ይላል። ከሃይማኖቶች ሁሉ እስልምናን ሃይማኖት ብቻ ነው የወደድኩላቸውና የደነገግኩላቸው እያለ ይናገራል። አምላክ አላህ ስብሓነሁ ወተዓላ ሙስሊሞች ሁኑ ብሎ አዞናል ወይ? አዎ። አላህ በሱራ አሊ ዕምራን ላይ ምን ይላል? ያ አዩሃ ለዚነ አመኑ ተቁላሃ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። አላህ ስብሓነሁ ወተዓላ እስልምናን እንዳዘዘ ልክ እንዲሁ ሙስሊሞች ሁኑ ብሎ እንዳዘዘ አየናል። ነቢያቶችንስ አዟቸዋል ሙስሊሞች ሁኑ ብሎ ወደሚለው እንምጣ። አምላክ አላህ ለነቢያቶች ሁሉ እንደደነገገላቸው እስልምናን ሃይማኖት ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እስልምናን እኔ ደነገግኩላችሁ አለ። ማን? እኔ ደነገግኩላችሁ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት አለ። ያሰላም አምላክ ራሱ እኔ ደነገግኩት ካለ በኋላ እነዚህን ታላላቅ ነቢያትንም ያዘዝኩባቸው ሃይማኖት ራሱ ነው እያለ ይናገራል። ለመሆኑ እነዚህ ነቢያቶች ታዘንበታል ብለዋል ወይ ሙስሊም እንዲሆኑ? አዎ። ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን፣ እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ ኖህ። አያቸው አይደለ? እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ። ነቢያቶች ሰብከውታል ወይ? ሙስሊሞች ሁኑ ብለው ትውልዳቸውን ሰብከዋል ወይ? አዎ። ለምሳሌ ያዕቆብን እናንሳ። ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ያዕቆብ ምን አለ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል፣ አደራ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ይሄ ነው። ስለዚህ በቁርአን ላይ እናገኛለን። አላህ ቃል በቃል ይቅርታ እንዴ አንድ ይችል ጨርስ። ይቅርታ አምላክ አላህ ስለዚህ ምን ብሏል? ሙስሊሞች ሁኑ ብሎ አዟል። ልክ እንዲሁ ነቢያቶች ሙስሊሞች ሁኑ ብለው አዘዋል። ከአምላክ ዘንድና ከነቢያቶች ዘንድ እውቅና ያለው ሃይማኖት እንደሆነ አወቅን። አሁን ይህን ጥያቄ መጽሐፍ ቅዱስ ላይ እናነሳዋለን። ክርስትናን ለመሆኑ ያጸድቀዋል አያጸድቀውም? መጽሐፍ ቅዱስ የሚለው እናያለን። በዚሁ አንጻር አምላክ በመጽሐፍ ቅዱስ ላይ ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ ወይ? ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። ክርስቲያን ሁኑ ብሎ አላዘዘም። ልክ ከነቢያቶች መካከል አንድ ነቢይ ክርስቲያን ሁኑ ብሎ ያዘዘ ነቢይ አለ ወይ መጽሐፍ ቅዱስ ላይ? ላ የለም። ስለዚህ አምላክ ለዚህ መልስ አለ ያዘዘበት ቦታ። አይ ያው እንደነገርኩ መንገድ ላይ ነኝ፣ ግራ ገብቶኛል ነው የምልህ። እና ምንድነው
ወደዚህኛውም ልመጣ የሚይዝኝ ነገር አለ፣ ወደዚህኛውም ልመጣ እንትን አጣለሁ። እሺ ውሱ ይቅርታ እንዴ አንዳንዴ ራሴ ሰማን ድምጼ አንድ ሰው እየተናገረ ጣልቃ ትግቡ። እስካሁን ላወራሁት ሀሳብሽ ምንድን ነው? ሀሳብሽ መሀል ለተናገርኩት አይ አሁን እችን ብቻ እንድትመልስልኝ ፈልጌ ነው። ማለት ያው ማለት እውነተኛ አምላክን ማወቅ ፈልግ ያለውና